ግብአት የሚጥሚጣ ቃሪያ ነው። የሚጥሚጣውን ቃሪያ ቀንጥሼ አጥቤ እንደዚህ አዘጋጅቻለሁ። የተጠቀምኩት የሚጥሚጣ መጠን 1 ኪሎ ግራም ሚጥሚጣ ነው። እንግዲህ ለ1 ኪሎ ሚጥሚጣ የሚበቃኝን ቅመማ ቅመም አዘጋጅቻለሁ ማለት ነው። ቅመም የምጠቀመው ዝንጅብል ነው። ዝንጅብል 125 ግራም ዝንጅብል ተጠቅሜያለሁ። ልጬ እንደዚህ ከትፌዋለሁ። የከተፍኩት ያው ዝንጅብሉ ሳር አይነት ነገር ስላለው ስንፈጭ እንዳያስታውቅ ማለት ነው። ነጭ ሽንኩርት ሩብ ኪሎ ወይም 250 ግራም ነጭ ሽንኩርት ተጠቅሜያለሁ። የበሶ ብላ ፍሬውን ብቻ ቅጠል ሳይገባበት አንድ የቡና ሲኒና ግማሽ ስለሚያሰማ እርጥብ በሶ ብላ ፍሬ አንድ የቡና ሲኒ ወይም 2 የቡና ሲኒ ብታደርጉ ችግር የለውም። አንድ የቡና ሲኒና ግማሽ ተጠቅሜያለሁ። እኔ ጤና አዳም አለመጠቀም ትችላላችሁ። 15 ፍሬ ጤና አዳም በቁጥር ጨምሬያለሁ። እዚህ ጋር የድንብላል ቅጠል ነው። የድንብላል ቅጠል በእጃችሁ ትንሽዬ እስር እንዴት አድርጌ እንደምመጥን አላውቅም፣ ግን እኔ በእጄ ጭብጥ ትንሽዬ ነው የተጠቀምኩት። ቅጠል ብቻ የድንብላል ቅጠል እንጠቀማለን። ጨው እንደ ፍላጎታችሁ ነው፣ ግን ጨው ስትጨምሩ ፈጭታችሁ ስታስቀምጡት እንዳይበላሽና እንዲጣፍጥ ያደርጋል። ግን እንደ ምርጫችሁ ነው። እኔ ጨው ስለጨመርኩ ጨምሩ ማለት አይደለም። ጨው ብትጨምሩ ሳይበላሽ ለብዙ ጊዜ መጠቀም እንድትችሉ ያደርጋል። ከዚህ በኋላ እንግዲህ ሁሉንም ቅመማ ቅመሞቹንም ሚጥሚጣውንም ቆንጆ አድርጌ ቀላቅለውና ከፈለጋችሁ በሙቀጫ ንጹህ ሙቀጫ ካላችሁ በዚያ መጨቅጨቅ ትችላላችሁ። በጁስ መፍጫ ደግሞ መፍጨት ትችላላችሁ። እኔ በጁስ መፍጫ ነው የምፈጨው። ስለሚያስቸግር ያው ከተፍ ብታደርጉት ደቀቅ አድርጋችሁ ብትከትፉት የበለጠ ስትፈጩት በጣም ቀላል እንዲሆንላችሁ ያደርጋል። ስለዚህ ፈጭታችሁ በእጃችሁ ከትፋችሁ ከዛ ወደ መፍጨት ማድረግ ይቻላል። እኔ እዚህ ጋር እንደዚህ ያልኳችሁ ትንሽ ስላስቸገረኝ ነው ስፈጨው። በትልቁ ባይሆን ከተፍ አድርጋችሁ አነሳ አድርጋችሁ ከተፉት። ከዚያ በእጆች መፍጫት ትችላላችሁ። ላይክ አድርጉ። ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ ዩቲዩብ ያግዘኛል። ስለዚህ ላይክ በማድረግ ሰብስክራይብ ያደርጋችሁ ሌሎች ቪዲዮዎች እንዲደርሳችሁ አድርጉ። እንደዚህ በደንብ አድርጌ ቀላቅሌ ካዘጋጀሁት በኋላ በጁስ መፍጫ ትንሽ ውሃ እየጨመርኩ ያለ ውሃ ብታዘጋጁት የበለጠ በጣም አሪፍ ነው። ውሃ ምንም ሳትጨምሩ ብትጨቀጭቁት በጣም ቆንጆ ነው ጣዕሙ ሁሉ ነገር። እኔ ግን ያው አልፈጭ ስላለኝ ትንሽ ውሃ እየጨመርኩ ቆንጆ አድርጌ በወፍራሙ እንደዚህ ፈጨሁት። በጣም ነው የሚያምረው። ሽታው ሁሉ ነገር አሪፍ ነው። እንግዲህ ስሩ፣ ሞክሩት። ይህን እንዳጣ አዘጋጅታችሁ መጠቀም የምትችሉት ማንኛውም ላይ ለቃተኛ ስጋ ስታቀርቡ፣ ለጥሬ ስጋ መባያ፣ ለእንጀራ እንደዚሁ ከፈለጋችሁ ሽሮ ላይ መጨረሻ ላይ ጣል አድርጋችሁ ከፈለጋችሁ አትክልት ጠባብሳችሁ አጠገቡ አንድ ላይ ማቅረብ ብቻ ለምትፈልጉት ማጣፈጫ የሚሆን ቆንጆ የዳጣ አዘገጃጀት ነው። እንግዲህ አትክልቶችን ሁሉን ነገር ጥቅማቸውን ጉግል ላይ ሰርች ማድረግ ትችላላችሁ። በጣም ብዙ ጥቅም አለው። እንደዚህ ቆንጆ አድርጌ አዘጋጅቼ ዘይት ከታች ትንሽ እየጠባ አደረኩ። ጠርሙስ ቢሆን ጥሩ ነው። ማስቀመጫችሁ ጠርሙስ ላይ አድርጋችሁ ፍሪጅ ውስጥ በማስቀመጥ እስከፈለጋችሁ ጊዜ መጠቀም የምትችሉት ደረቅ ማንኪያ ለማውጣት እየተጠቀማችሁ ማለት እርጥበት የሌለው ማንኪያ እየቆነጠራችሁ መጠቀም ትችላላችሁ። በጣም ቆንጆ የዳጣ አዘገጃጀት ነው። ለዛሬ ያሳየኋችሁ በጣም አጭር ቪዲዮ ነው። እንግዲህ ተጠቀሙበት። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሞክሩት። በጣም አሪፍ ነው። ሽታው እንደዚህ እንዴት እንደሚጣፍጥ ለዛሬ እንግዲህ ይሄንን የመሰለ አሪፍ የሆነ የዳጣ አሰራርን እንደዚህ አድርጌ አሳያችሁ።